ሰላም እንዴት ናችሁ? ዛሬ ስለ ቪአይፒ የምነግራችሁ ይሆናል። ቪአይፒ ምንድነው? ስንት አይነት ቪአይፒ አለ? እንዲሁም ደግሞ እንዴት ነው ቪአይፒ የምንገዛው የሚሉትን የማሳያችሁ ይሆናል። ከዛ በፊት ግን ቪዲዮ ላይክ አድርጋችሁ ጀምሩት። ሰብስክራይብ ያላደረጋችሁም ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ቪዲዮ ነው። ወደ አፕሊኬሽናችሁ ስትገቡ ፕሮፋይላችሁ ጋር ሄዱ። ወደ ፕሮፋይላችሁ የሚወስዳችሁ ቦታ ጋር ሄዱና ከላይ ቪአይፒ የሚል አለ። ከኮይን እና ፖይንት ከምታዩበት በላይ ከፍ ብላችሁ ማለት ነው ቪአይፒ የሚል አለ። እሱን ቪአይፒ ንኩት። በነገራችን ላይ ይሄ የምትገዙት ኮይን አውጣችሁ የምትገዙት ቪአይፒ ነው። የፕላትፎርሙ ቪአይፒ አለ። ፕላትፎርሙ በራሱ ቪአይፒ ያደርጋችኋል። ምንድነው? ቢያንስ እስከ 5000 ኮይን ማንቀሳቀስ ከቻላችሁ ቪአይፒ ያደርጋችኋል ራሱ ፕላትፎርም። ከቪአይፒ 0 እስከ ቪአይፒ ኤክስ ድረስ አለ። ይሄኛውን አሁን የማሳያችሁ ግን ራሳችሁ ኮይን አውጣችሁ የምትገዙትን ቪአይፒ ነው። ቪአይፒ ስትገዙ ለፕላትፎርሙ ባለውለታው ትሆናላችሁና የተለያዩ ኤክስክሉሲቭ ፕሪቪሌጆችን ይሰጣችኋል፣ ታገኛላችሁ እንደ ቪአይፒ ሌቭላችሁ ማለት ነው። አራት አይነት ቪአይፒዎች አሉ። ኖርማል ቪአይፒ አለ፣ ይሄ የምታዩት ኖርማል ቪአይፒ ነው። ሌላ ሱፐር ቪአይፒ አለ፣ ይሄ ማለት ነው። ዳይመንድ ቪአይፒ እና ኤስ ቪአይፒ ናቸው። አራት ናቸው። ሁሉንም በዝርዝር ላሳያችሁ። ኖርማል ቪአይፒ ይሄ ነው። ይሄን ይመስላል ነው። መግዛት ለምትፈልገው እዚህ ጋር ኦፕን ኖርማል ቪአይፒ የሚላለ እሱን በመጫን ልትገዙ ትችላላችሁ። ቪአይፒውን ስትገዙ ይሄን ኖርማል ቪአይፒ ስትገዙ የተለያዩ ፕሪቪሌጆችን ታገኛላችሁ። የምታገኟቸው ጥቅሞች አሉና ምን ጥቅሞችን እናገኛለን ይሄን ቪአይፒ ስንገዛ የሚሉትን ላሳያችሁ። በነገራችን ላይ ለወር ነው የሚቆየው፣ ለአንድ ወር ነው የሚቆየው ቪአይፒ። ከነኚህ ጥቅሞች ውስጥ ከምታገኟቸው ጥቅሞች ውስጥ ይሄ ኖርማል ቪአይፒ ስትገዙ ኖርማል ቪአይፒ የምትገዙት 95000 ኮይን አውጣችሁ ኖርማል ቪአይፒ የምትገዙት። የመጀመሪያው የምታገኙት ጥቅም ምንድነው? ይሄ ቪአይፒ ስትገዙ በየቀኑ 3500 ኮይን በየቀኑ ይገባላችኋል። ሪዋርድ የሚለው ውስጥ ገብታችሁ በየቀኑ ሪሲቭ ትላላችሁ ማለት ነው። 3500 ኮይን በየቀኑ ይሰጣል። ሁለተኛ ደግሞ ላይቭ ፍሎት ታግ አላችሁ። ላይቭ ፍሎት ታግ ማለት እሱ ምንድነው? በቀን አንድ ጊዜ ላይቭ ፍሎት ታግ ላይቭ ላይ ፍሎት የሚያደርጉ ታጎችን መጻፍ ትችላላችሁ። ልክ እንደ ማስታወቂያ ማለት ነው። እንደምታዩት ፍሎት ያደርጋሉ። ከዚህ ወደዚህ ፍሎት እያደረጉ ነው የሚሄዱ። ይሄ እንደዚህ ፍሎት የሚያደርግ ታግ ለቪአይፒ ከሌላችሁ እንደዚህ ፍሎት የሚያደርግ ታግ ለመለጠፍ 500 ኮይን ያስፈልጋችኋል። ላይቭ ላይ ገብታችሁ ለምሳሌ እዚህ ጋር ሩም ፍላይ የምትላለች እሷን ክሊክ በማድረግ ነው የምትጽፉት እና 500 ኮይን ያስፈልጋችኋል ቪአይፒ ከሌላችሁ ማለት ነው። ኖርማል ቪአይፒ ካላችሁ ግን በነፃ ይሄን መጻፍ ትችላላችሁ ማለት ነው። ሶስተኛው ደግሞ ፕላትፎርም ስፒከር በቀን አንድ አላችሁ። ፕላትፎርም ስፒከር ማለት አሁንም እዛው ላይቭ ላይ ቪአይፒ ባይኖራችሁ 2000 ኮይን ያስከፍላል ይሄን ለመጻፍ ማለት ነው። ልክ ማስታወቂያ ማስነገር ነው። ሁሉም ቤቶች ጋር ይሄዳል። ላይቭ ላይ አንድ ሰው ላይቭ ላይ ትገቡና የምትፈልጉትን መልእክት እዛች ላይ ማስቀመጥ ነው። በቀን አንድ ጊዜ መጻፍ ትችላላችሁ። አሁን ብዙ ጊዜ ገጥሟችሁ ያው ከሆነ ልክ እንደዚህ አይነት እንትኖች አሉ። ኑ ላኪ ቦክስ ውሰዱ፣ ኑ እንወያይ፣ ወይ ደግሞ ኤክስቼንጅ አድርጉ፣ ይህን ያህል ኮይን ኤክስቼንጅ የሚያደርግ ኮይን የሚገዛ ካለ እነዚህ የተለያዩ ማስታወቂያዎችን ሰዎች ያስነግራሉ በዚህ በፕላትፎርም ስፒከር አማካኝነት ማለት ነው። እና ሁሉም ቤቶች ጋር ይሄድላቸዋል። የዛኔ ያው እችን በማየት ሰዎች ነው እናንተ እንዲመጡ የምታደርጉበት። በቀን አንድ ጊዜ እችን መለጠፍ ትችላላችሁ ማለት ነው፣ ኖርማል ቪአይፒ ሲኖራል። አራተኛ ደግሞ ፕላትፎርም ፍሎት ታግ በቀን አንድ አላችሁ። ይሄም እዚህ የኮሜንት ቦታ ላይ ስቴሽን ፍላይ የምትለዋን ክሊክ አድርጋችሁ ምጽፉት ነው። ይችን ትመስላለች። ፍሎት እያደረገች ነው የምትሄደው። ያለ ቪአይፒ ቢሆን 2000 ኮይን ያስከፍል ነበር። ቪአይፒ ሲኖራችሁ ግን በነፃ በቀን አንድ ጊዜ መጻፍ ትችላላችሁ ማለት ነው። ሌላኛው ደግሞ የምታገኙት ጥቅም ምንድነው? ራንኪንግ ፎርዋርድ ነው። ሁልጊዜም ላይቭ ስትገቡ ራንክ ትደረጋላችሁ። መጀመሪያ ላይ የምትታዩት እናንተ ናችሁ። እዛ ላይቭ ላይ መጀመሪያ የሚታየው የእናንተ ነው። ቪአይፒ ያላችሁ ሰዎች ናቸው መጀመሪያ ላይ የሚመጡ፣ የሌላቸው በኋላ ነው እንትን የሚሉት ማለት ነው የሚታዩት። ሌላው ደግሞ ነምበር ኦፍ ግሪቲንግ ነው። በቀን 30 ግሪት ማድረግ ትችላላችሁ ሰዎችን፣ አዳዲስ ሰዎችን። አሁን ለምሳሌ በሜሴጅ ማውራት ማለት ነው 30 ሰዎችን ማውራት ትችላላችሁ። ቪአይፒ ከሌላችሁ ግን ሊሚት ያደርጋቸዋል። የተወሰኑ ሰዎችን ነው ቴክስት ልትልኩላቸው የምትችሉት። ከዛ በኋላ ካልመለሱላችሁ በስተቀር አፕግሬድ ነው የሚላችሁ፣ መላክ አትችሉም። ይሄ ሲኖራችሁ ግን 30 በቀን ውስጥ 30 መላክ ትችላላችሁ ማለት ነው። ሌላኛው ደግሞ ሎጎ ነው። ሎጎ የራሱ የሆነ ሎጎ አለው። ቪአይፒ ብሎ ሎጎ እዛ ውስጥ ከስማችሁ አጠገብ ሎጎ ያስቀምጣል። ልክ እነዚህ ማለት ነው፣ ሎጎ አለው የራሱ። ሌላው ደግሞ ላይቭ ትራንስሌሽን ነው። ላይቭ ላይ ስትገቡ የማታውቁት ቋንቋ ሌላ ሀገራት ላይ ገብታችሁ
በማታውቁት ቋንቋ እየተነገረ ከሆነ ትራንስሌት ያደርግላችኋል። እዛ ላይቭ ላይ ያለው ሰው የሚናገረውን ይተረጉምላችኋል ማለት ነው። እነኚህ ጥቅሞች አሉት ኖርማል ቪአይፒ ስትገዙ ማለት ነው። ሁለተኛው ደግሞ ሱፐር ቪአይፒ። ሱፐር ቪአይፒ ደግሞ በ450 ሺህ ኮይን ነው የምትገዙት። በ450 ሺህ ኮይን ገዝታችሁ ጥቅሞች አሉት። ወደ 10 የሚሆኑ ጥቅሞች አሉት። እነሱን ላሳያችሁ። የመጀመሪያው 16,000 ኮይን በየቀኑ ሪዋርድ ውስጥ ገብታችሁ ሪሲቭ ትላላችሁ ማለት ነው። ሁለተኛ ላይፍ ፍሎት ታግ ነው። ላይፍ ፍሎት ታግ ኖርማሉ ጋር አንድ ነበር የሚኖራችሁ፣ ልክ እንደዚህ ፍሎት የሚያደርግ ታግ ማለት ነው። እዚህ ጋር ደግሞ 2 አላችሁ። ላይፍ ፍሎት ታግ ማድረግ ትችላላችሁ። ፕላትፎርም ስፒከር በቀን 1 አላችሁ ማለት ነው። አሁንም ማስታወቂያ በየቤቱ በቃ ማስነገር ብትፈልጉ ላይቭ የሰው ላይቭ ስትገቡ ይቺ ነገር አጠፋው ምን ጊዜም በቃ ትኖራለች። ቼክ አድርጓት። ይቺን ነገር በቀን 1 ጊዜ ማስነገር ትችላላችሁ። ሰዎች ወደ ራሳችሁ ለመጥራት የምትጠቀሙበት ፕላትፎርም ፍሎት ታግ አሁንም ደግሞ በቀን 1 አላችሁ። ሴሽን ፍላይ የምትለውን ክሊክ አድርጋችሁ የምትጽፉት ማለት ነው። ልክ ይችን ትመስላለች። በቀን እዚህም 1 ይኖራችኋል ማለት ነው። ሌላ ራንኪንግ ፎርዋርድ ነው። አሁንም በቃ ፎርዋርድ ነው የምትደረጉት። ራንካችሁ መጀመሪያ ላይ ነው። በቃ ላይቭ ስትገቡ መጀመሪያ ላይ የምትታዩት እናንተ ናችሁ። ሌላው ደግሞ ነምበር ኦፍ ግሪቲንግ ነው። አሁንም ሜሴጅ መላክ የምትችሉት ለሰዎች በቀን 99 ነው ማለት ነው። ለ99 ሰዎች ግሪቲንግ መላክ ትችላላችሁ ሜሴጅ ቦታ። እሺ ሌላ ሎጎ፣ የራሱ ሎጎ አለው። ላይቭ ትራንስሌሽን አለው፣ ትራንስሌት ያደርግላችኋል። እሺ ከዚህ ከኖርማሉ የሌለ ኤክስክሉሲቭ ዳታ ካርድ አለው። እዚህ ኤክስክሉሲቭ ዳታ ካርድ ይኖራችኋል ማለት ነው። ኤክስክሉሲቭ ዳታ ካርድ ማለት አላችሁ ማለት የተለያዩ ስፔሻል ነገሮችን አክሰስ ማድረግ ትችላላችሁ ማለት ነው። ለምሳሌ ላይቫቸውን ፕራይቬት አድርገው የሚጠቀሙ ሰዎች ላይቭ ገብተው ነገር ግን ፕራይቬት ያደረጉ ሰዎች ጋር እናንተ መግባት ትችላላችሁ። ይሄ ቪአይፒ ሲኖራችሁ ማለት ነው። ሱፐር ቪአይፒ ያ ነው። በቃ ኤክስክሉሲቭ ዳታ ካርድ ይሰጣችኋል ማለት እንደዛ ነው። በቃ ስፔሻል የሆኑ ነገሮችን አክሰስ ማድረግ መቻል ነው። ሌላ ኢንቪዚብል ቪዚተር ትሆናላችሁ። ማንም ሳያያችሁ አንድ ቤት ውስጥ መግባት ትችላላችሁ። ራሳችሁን ደብቃችሁ የሆነ ቤት ውስጥ ትገባላችሁ። ስትፈልጉ ፓርቲ ልትሰሩ ትችላላችሁ። በተለይ ኤጀንቶች አሁን ልጆቻችሁ እንዴት ነው ሊያስተማሩ ያሉት፣ ምንድነው እዛ ላይ ተቀምጠው እያደረጉ ያሉት የሚለውን ለመከታተል ይጠቅማችኋል። ራሳችሁን ደብቃችሁ ትገባላችሁ። አያችሁም፣ ያ ሰው አያችሁም። እናንተ ላያችሁ የሚችለው ከእናንተ ቪአይፒ ከፍ ያለ ቪአይፒ ያለው ሰው ነው። ሱፐር ካላችሁ ለምሳሌ ዳይመንድ ቪአይፒ ያለው ሰው እናንተ ላያችሁ ይችላል፣ ከእናንተ በላይ ስለሆነ ማለት ነው። ከዛ ውጭ ግን ኖርማል ያለው ሰው ወይም ደግሞ ቪአይፒ የሌለው ሰው እናንተ ማየት አይችልም። ይሄን ይመስላል የሱፐር ቪአይፒ። ወደ ዳይመንድ እንሂድ። ዳይመንድ ቪአይፒ ጋር ስንሄድ ደግሞ ብዙ ነገሮች አሉት። ይሄ በ1 ሚሊዮን ኮይን ነው የምትገዙት። የመጀመሪያው 35,000 ኮይን በየቀኑ ይሰጣችኋል። 35,000 ኮይን በየቀኑ ይሰጣችኋል። ላይፍ ፍሎት ታግ 5 አላችሁ። እቺ ማለት ነች። ቅድም ያው በሰፊው ስላብራራው ፈጠን ያልኩኝ ነው። ላይፍ ፍሎት ታግ 5 አላችሁ በቀን። ፕላትፎርም ስፒከር 2 አላችሁ በቀን። እቺ ማስታወቂያ በቀን 2 ጊዜ ማስነገር ትችላላችሁ። ፕላትፎርም ፍሎት ታግ አሁንም 2 አላችሁ በቀን። ራንኪንግ ፎርዋርድ ናችሁ ምን ጊዜም ላይፍ ስትገቡ ያው መጀመሪያ ላይ የምትታዩት እናንተ ናችሁ። ነምበር ኦፍ ግሪቲንግ ደግሞ ሜሴጅ የምትልኩት በቀን ለ199 ሰዎች ቴክስት ማድረግ ትችላላችሁ። ሌላኛው ሎጎ አለው፣ የራሱ ሎጎ አለው። ላይቭ ትራንስሌሽን አለው፣ ትራንስሌት ያደርግላችኋል። ማታውቁት ቋንቋ ቢሆን ይተረጉምላችኋል ማለት ነው። ሌላው ዳታ ካርድ አለው፣ ኤክስክሉሲቭ ዳታ ካርድ አለው። እንዳልኳችሁ ላይቫችሁን ፕራይቬት ያደረጉ ሰዎችን አክሰስ ማድረግ ትችላላችሁ። ኢንቪዚብል ሆናችሁ አንድ ላይቭ ውስጥ መግባት ትችላላችሁ። ሌላው ደግሞ ሚስቴሪየስ ማን ኢን ላይቭ፣ አንድ ላይቭ ላይ ልክ ይቺ የማስክ ምልክት ሎጓችሁ የሆነ ላይቭ ውስጥ ስትገቡ ሎጓችሁ ይቺ የማስክ ምልክት ያደርገውና ስማችሁን ሳይጠቅስ ማለት ነው ካሚንግ የሚል ነገር ይጽፋል ወደ ሆነ እንትን ስትገቡ ማለት ነው። እንደዛ ማድረግ ትችላላችሁ። የሆነ ሰው ገባ ነው የሚለው እንጂ ማን እንደሆናችሁ እዛ ጋር አይናገርም። እዛ ጋር ያለው ሰው ማን እንደገባ ምንም የሚያውቀው ነገር የለም ማለት ነው። ሌላ ደግሞ ሚስቴሪየስ ማን ኦን ራንክ ላይም ትቀመጣላችሁ። ልክ እንደዚህ ሆናችሁ ራንክ ላይ ትቀመጣላችሁ። አሁንም ማንነታችሁ ሳይታወቅ እዛ ጋር ስሙ ምናምን ሳይጠቀስ ሎጓችሁ ሚቺ የማስክ ምልክቷ ይቺ ሆና ራንክ መጀመሪያ ላይ ትቀመጣላችሁ ማለት ነው። ሌላኛው ደግሞ ኢንትሪ ስፔሻል ኢፌክት ነው። ወደ አንድ ላይቭ ስትገቡ በዚህ መልኩ ላይቭ ውስጥ ልትገቡ ትችላላችሁ። ከሌሎች የተለየ አገባብ ነው የምትገቡት ማለት ነው። ይሄ ዳይመንድ ቪአይፒ ሲኖራችሁ እዚህ ጋር ጆይን አድርጓል በሚል
በዚህ በቃ በሚያምር መልኩ እዚህ ጋር ያስቀምጠዋል ማለት ነው። ኦኬ ሌላኛው ደግሞ ኤክስክሉሲቭ ሜሴጅ ባክግራውንድ ነው። ሜሴጅ ስትጽፉ ኮሜንት ስታደርጉ እዛ ላይቭ ላይ ልክ እንደ ፋየርወርክ የለም በቃ ለየት አድርጎ ልክ እንደዚህ በአራት ማዕዘን አክቦ ምናምን ነው የእናንተን ኮሜንት የሚያስቀምጠው። በቃ በሚታይ እና ግልጽ በሆነ መልኩ አድርጎ ነው። እዛ ላይቭ ላይ ኮሜንት መስጠት ብትፈልጉ ልክ በዚህ መልኩ ነው የሚያስቀምጠው እንጂ እንደ ሌሎቹ ዝም ብሎ ቴክስቱ ላይ ያስቀምጠው ማለት ነው። ይሄ ላይ ዳይመንድ ቪአይፒ ሲኖራችሁ እንደዚህ። ሌላኛው ፕሪቨንት ቢንግ ኪክድ ይላል። አንድ ፓርቲ ላይ ተቀምጣችሁ ለምሳሌ ከዛ ፓርቲ ላይ ሰዎች ወንበር ከያዛችሁባቸው ሌላ ሰው ማስገባት ቢፈልጉ እናንተን አስወጥተው ሌላ ሰው ሊያስገቡበት ይችላሉ። ዳይመንድ ቪአይፒ ሲኖራችሁ ግን ሰዎች እናንተ ማስወጣት አይችሉም። እዛ ፓርቲ ላይ ተቀምጣችሁ የምትፈልጉትን አድርጋችሁ ትወጣላችሁ እንጂ ማንም መጥቶ እናንተን ሊያስወጣ አይችልም ማለት ነው። ሌላኛው ከስተመር ሰርቪስ ነው። የቪአይፒ ከስተመር ሰርቪስ ይኖራችኋል ማለት ነው። ከስተመር ሰርቪስ አላችሁ ሄልፕ ሴንተር ላይ እና እዛ ላይ ልክ ደስ እናንተ ተሰምነት ይኖራችኋል። እናንተ ስላሉ እነዚህ ይሆን ብላችሁ እዛ ማድረግ እንኳን ብትፈልጉ ከስተመር ሰርቪስ ይኖራችኋል ማለት ነው። ሌላኛው ደግሞ ራንኪንግ ስዊች ነው። ራንክ ትደረጋላችሁ። አሁን ይሄ ዳይመንድ ቪአይፒ ሲኖራችሁ በዓለም አቀፍ ደረጃ ራንክ ትደረጋላችሁ ነው። ከነሱ ጋር መወዳደር ትችላላችሁ። ይሄ ከሌላችሁ ግን እዚሁ ሀገር አቀፍ ምናምን ነው የሚሆንባችሁ። ዳይመንድ ሲኖራችሁ ግን በዓለም አቀፍ ራንክ መወዳደር ትችላላችሁ። ሌላ ኢንቪዚብል ኦንላይን ነው። ኦንላይን ሆናችሁ ኢንቪዚብል ነው እናንተ በቃ ኦፍላይን እንደሆናችሁ ወይ ደግሞ ከሆነ ሰዓት በፊት እንዳይገባችሁ ምናምን ነው የሚናገረው እንጂ ኦንላይን ነው ብሎ አይናገርም። ይሄ ቪአይፒ ዳይመንድ ቪአይፒ ሲኖራችሁ ማለት ነው። ሌላው ደግሞ 16 ወንበር ይከፍትላችኋል። እንደሚታወቀው 4፣ 6፣ 9 እነዚህን ወንበሮች ነው ፓርቲ ላይ የሚከፍትላችሁ እና ዳይመንድ ቪአይፒ ሲኖራችሁ ግን 16 ወንበር መክፈት ትችላላችሁ። ይህን ይመስላል ዳይመንድ ቪአይፒ። ሌላኛው ኤስ ቪአይፒ ነው። ኤስ ቪአይፒ ደግሞ በ12,990,000 ኮይን ነው የምትገዙት። ይሄ ደግሞ አመታዊ ነው። ሶስቱም እስካሁን ያየናቸው ወርሃዊ ናቸው። ይህኛው ደግሞ አመታዊ ነው። ለአመት ነው የሚቆይላችሁ። የዚህ ጥቅሞቹ ደግሞ አሁንም 35,000 ኮይን በየቀኑ ይገባላቸዋል። ላይፍ ፍሎት ታግ 5 አላችሁ በቀን። ፕላትፎርም ስፒከር 2 አላችሁ በቀን። ፕላትፎርም ፍሎት ታግ አሁንም 2 በቀን ይኖራቸዋል። ራንኪንግ ፎርዋርድ ናችሁ ምንጊዜም መጀመሪያ ላይ ነው የምትታዩት። ነምበር ኦፍ ግሬቲንጉ 199,000 ነው። ከዳይመንድ ጋር ብዙ ነገሩ ተመሳሳይ ነው። ይሄ የራሱ ሎጎ አለው። ላይቭ ትራንስሌሽን አለው፣ ይተረጉምላችኋል። ዳታ ካርድ አለው። እንዲሁም ደግሞ ራሳችሁን ደብቃችሁ መግባት ትችላላችሁ። እስካሁን ያየናቸው በሙሉ እንትን ላይ ዳይመንድ ቪአይፒ ላይ ያየናቸው በሙሉ እዚህ አሉ። ከዚህ ዳይመንድ ቪአይፒ ውስጥ የሌሉ ምንድነው እዚህ ጋር ያለው ኤክስክሉሲቭ ዳታ ካርድ ይኖራቸዋል ዳይመንድ ላይ እና ኤስ ቪአይፒ ደግሞ ያን ኤክስክሉሲቭ ዳታ ካርዳችሁ ለሌላ ሰው መላክ ትችላላችሁ። ዳይመንድ ላይ አትችሉም። ኤስ ሲኖራችሁ ግን መላክ ትችላላችሁ ማለት ነው። እነዚህን ይመስላሉ የቪአይፒ ጥቅሞቹ ማለት ነው። ኤጀንት የሆናችሁ ልጆች ቪአይፒ ገዝታችሁ መጠቀም ኤጀንት የሆናችሁ ልጆች ቪአይፒ ገዝታችሁ ብትጠቀሙ ተጠቃሚ ትሆኑበታላችሁ። ኮይናችሁንም ያን ያህል አትከስሩ። በየቀኑ የሚያስገባላችሁ ኮይን ስላለ ማለት ነው። ፕላስ አሁን ለሌሎች ነገሮች ተጠቀሙበታላችሁ። ይሄ ፕላትፎርም ስፒከር ቀላል ነገር አይደለም። በየቤቱ ያን ማስታወቂያ ማስነገር ያን ብለው ሰዎች እናንተ ጋር ይመጡላችኋል እና ይሄን ብትጠቀሙት ነው የተሻለ ይሆናል ማለት ነው። በደንብ ለሚሰራበት ሰው ምንም ካልሰራችሁበት ምንም ነው፣ ግን በደንብ ለሚሰሩበት ሰዎች ይሄ ተጠቀሙት። የዛሬው ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁ ላይክ አድርጉት፣ ለሌሎች ሼር አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ፓርት እንመለሳለን። በነገራችን ላይ ፖፑላር አፕሊኬሽን ላይ ሙስሊም ኤጀንት ወይም ደግሞ 46008011 በሚለው አይዲ ልትፈልጉ ታገኛላችሁ። እዛ ላይ መረዳዳት እንችላለን። ላይቭ ሆነ ፓርቲ ከፍታለሁ፣ እዛ ላይ ልታናግሩ ትችላላችሁ። በእኔ ስር መሆን ለምትፈልጉ እዚህ አይዲ አለ፣ እሱን መጠቀም ትችላላችሁ። በደንብ አስረድቼ ኤጀንት አደርጋችኋለሁ። ለዛሬ ይህን ይመስል ነበር። ቻው።